እንዲህ አድርጌ ጽድት ያለ እናቴ የምጋግረውን ገጠር ዲፎ ነው የሚባለው በእኛ የሙሽራ የመስተንግዶ ድፎ ጋግራለሁ ማለት ነው። ይኸው ጉልበት ያስፈልጋል። እርሾ፣ ስኳር፣ ጨው፣ ዘይት፣ ውሃ በስ ሽት ካላችሁ ዲፎ መጋገር። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ያቡካ ዳቦ ማለት ነው። እናቴ የምትጋግረው ይሄ ማን ነው? ሽልም የሚባሉ ዳቦ እናቴ ሸልማ ትጋግር ነበረ። ላሳያችሁ። ችግሩ ማለት ነው ሊጡ ይለጠጣል። የዚህ ያኔ ማለቅ ከዛ ይሄ ውሃ አለው እንትን ይብላዋየ ማለት ነው። ከዛ እንደዚህ ታደርገዋለች። ከዛ ይሄን ወጥ እንዴት ይዝና ታደርገው ነበር። ሽፍቶ ማጣላ ሐሉ በስ عادي يعني ندلع حالنا الحال. ويت بتشوفون حلو والله. هيك الناس يمسرون بزي نبر يمشوا دابو ولو لاي يعني ليمون نجيب هذا يتبشر يقلب. እናቴ ስናፍቀኝ ማን ይሰቃያል? በእናት እንጀራ ናፍቆ በእናት ዳቦ ናፍቆት ሽፍቱ ዲፎ ዳቦ አረፍኩ። እናንተ ነሽ ትትስሉ ፊኒቷ ይወጡኝ አንዱን ልጥጥ አልኩት። አይገርማችሁም? የእናቴ ቂጣ የእናቴ ጀበና ሽፍቶ ወሎ ላይ ይሄ ነው ሙሽራ በተሞሸረበት ሰዓት መስተንግዶ የሚኬደው ይሄ እንደዚህ ተሸልሞ ማለት ነው። ሰርታችሁ ወይ ከዛኔ ይሄንን በለው ጓደኛዬ ስትጠብቀኝ ክፍል እኔም በለው ያገኝ እናቴ እንሰራለን ነበር። እምዬ እኔ ልጅሽ ሙያ ለምጃለሁ። ወላስ ጣፍጥ ማሻአላህ። ሹ ስሙ ትንሽ ዱቄቱ የመለቀቅ ባህሪ ያለው እኔ እንዴት እንደው ምናምን አይሆንም። እንደ ገጠሩ አይሆንም። የገጠሩ መጠፍጠፍ ብቻ ነው ያምራል። ግን ጣዕሙ ማሻአላህ በስሙ ዲፎ በወሎ ዲፎ ይባላል። ዲፎ በእናንተ ሀገር ይሄ ትልቁ ነው። ቃያ ልጨርስ ዲፎ የሚባለው ዲፎ ይላሉ ከተማ ላይ። ከዛ ዲፎ የሚባለው የትልቁ ዳቦ በእኛ በወሎ ሙጌራ ነው ስሙ፣ ሙጌራ እና ይሄ ነው ዲፎ በእኛ ግን ዲፎ ይችናት ለውሄ ሙሽራ ለመጠየቅ ሙሽራ መስተንግዶ ይባላል። መስተንግዶ በሙሽራውና በሚዜዎቹ ቁጥር 10 ከሆኑ 10 እንደዚህ አይነት 20 ከሆኑ 20 እንደዚህ አይነት ይዞ ይከድና ሙሽሮቹን ይጠየቃሉ። እንደዛ ነው ወሎ ላይ እና ነው እየሰራችሁ ብሎ መዳም ክልወሉ